የትንሣኤው ብርሃን የሰው ልጅ ሕይወት የሰው ልጅ ሕይወት አዳምን መለሰው ከወጣበት ቤት አዳምን መለሰው ከወጣበት ቤት እሰይ የምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ። አቤት ግን አስባችሁታል? ጌታችን ለሐዋርያት በዝግ ቤት ውስጥ ሳሉ ሰላም ለእናንተ ይሁን ብሎ ሲገለጥላቸው እንደው ግን ሐዋርያት ምን ተሰምቷቸው ይሆን? ኧረ በጣም ነው የሚያስገርመው እናም የሚያስደስተው። እነሱ በቃ ጌታችን ሞቷል ተቀብሯል ብለው ሲያስቡ እንደዚህ ያለውን ደስታ ሲያዩ መቼም በጣም ይገርማቸዋል። አቤት የኛ አምላካችን እኮ ለኛ ብሎ ነው ያንን ሁሉ መከራ የተቀበለውና በእውነት ክብር ምስጋና ይድረሰው። እናንተ ሰዓቱ ግን እንዴት ነው የሚሮጠው? የእነ ቶማስ መምጫ ሰዓት እኮ ደረሰ። ዛሬ ግን ምን ጥያቄ የሚያነሱ ይመስላችኋል? ያው እንግዲህ ያው ፕሮቴስታንቶች ጋር ሁሌ የሚነሳው ጥያቄ እመቤታችን አታማልድም የሚለው ነው። እንግዲህ ሌላ ምን አለ ብላችሁ ነው? አይ ግን አይመስለኝም። ባለፈው እኮ ቶማስ የሆኑ ጥያቄዎችን ሲጽፍ አይቸው ነበር። እንዴት ነው? እኛ ግን ተዘጋጅተናል? አዎ ብለናል። እነሱ እኮ ደግሞ በደንብ ነግረዋቸው ነው የሚመጡት። ደግሞ እኮ ታውቃላችሁ አይደል ሮቤልም አብሯቸው እንደሚመጣ። እሱማ ሃይማኖት የለሽ ከሆኑ ልጆች ጋር አይደል የሚውለው። ብቻ የሚሉትን መስማት ነው። እኔ ግን በጣም ያናደረኝ የቴዲ ሳይሆን የቶማስ ነገር ነው። አረ ሁለቱም ያው ናቸው። ደግሞ እኮ ስጠይቃቸው ማወቅና መረዳት የምንፈልገው ነገር ስላለ ነው እንጂ ከሃይማኖታችን አንነቃነቅም ይላሉ። እንደው በእውነት ግን ማወቅ ከፈለጉ እኮ መምህር መጠየቅ ይችሉ ነበር። ቶማስን እኮ ባለፈው የቀልዴን እዛ መሄዳችሁን ለመምህር ነገርኳቸው ስለው እንዴት እንደደነገጠ ብታዩት። በቃ አይ ዛሬማ ለሚያነሱት ጥያቄዎች ሁሉ ነግረናቸው አስረድተናቸው በደንብ ተነጋግረን መረዳዳት ላይ ካልደረስን ያው ለመምህር መናገር የግድ ነው። አዎ እንግዲህ የኛ ስራችን እነሱን በደንብ አስረድቶ እንዲገባቸው ማድረግ፣ ሳንቆጣ ተረጋግተን ነው የምንነግራቸው። ለኛ ደግሞ የሚከብደን ከሆነ ጥያቄው ያው ለመምህር ሄደን መናገር ይኖርብናል። በስመ አብ ወወልድ ወመንፈስ ቅዱስ። እኔን ግን ከዚህ ቅዱስ ተወዶ ንቅ የሚያደርገኝ የለም ምንም አይነት ታምር ቢመጣ። ተይ ተይ በራስሽማ አትመኪ። በአንደኛ ቆሮንቶስ ምዕራፍ 10 ከቁጥር 12 እኮ እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል። እግዚአብሔር ሆይ አንተ ጠብቀኝ በእምነቴ አጽናኝ ነው እንጂ የሚባለው እኮ በራስ መመካት አያስፈልግም። አረ እናንተ በስመ አብ የኔ ቴዲ መምጣታቸው እኮ ደረሰና እስኪ አንዴ ወደ እግዚአብሔር ጸሎት እናድርግ። እነሱ ማስተዋል ሊችሉና እኛም ለመናገር እንድንችል። እንዴ መጡ እንዴ? ተነሱ ተነሱ።
እንዴት ናችሁ? እንደምን አላችሁ? ምን ነው አረፈዳችሁ? አይ የመጀመሪያ ባስ እኮ አምልጦን ነው። እሱም እኮ 10 ደቂቃ ብቻ ነው። አይ ችግር የለም። በል ወደ ቤታችን እንሂድ። እሺ ባለፈው እንደተነጋገርነው እኛ አንዳንድ ጥያቄዎች ይዘን መጥተናል። እናንተ ደግሞ በተቻላችሁ መጠን አጠር አድርጋችሁ ትመልሱልናላችሁ። ግን መለሳችሁ ከመጽሐፍ ቅዱስ ውጪ እንዲሆን አንፈልግም። እሺ እንግዲህ ጥያቄያችሁን መጀመር ትችላላችሁ። እኛም እንግዲህ እግዚአብሔር በረዳን አቅማችን የቻለውን እናንተን ለማስረዳት እንሞክራለን። ከኛ አቅም በላይ ከሆነ ደግሞ እንግዲህ መምህሮቻችንን ጠይቀን እናግዛችኋለን ማለት ነው። እሺ እንጀምር። እሺ የኔ የመጀመሪያ ጥያቄ በቅዱሳን ስም መጸለይ ለምን አስፈለገ? ለምሳሌ በአባታችን በአቡነ ተክለ ሃይማኖት ስም ለምን እንጸልያለን? ለምን በቀጥታ ወደ ጌታችን አንጸልይም? አንድ ላይ እንድትመልሱልን እዚህ ላይ ለመጨመር ወደ ሮሜ ሰዎች ምዕራፍ 8 ከቁጥር 34 ምን ይላል መሰላችሁ? አንድ ብላችሁ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው። እዚህ ላይ ስንመለከት የሌላ የቅዱሳን ስም አልተጠራም። የጌታችን ስም ብቻ ነው የተጠራው እና ስንጸልይ የጌታችን ስም በቀጥታ ነው መጥራት አለብን። እንዲሁም ከእመቤታችን ጋር ከመጽሐፍ ቅዱስ ውስጥ አማላጅነቷን ብታሳዩንና ብታስረዱንስ? እኔም አንድ ጥያቄ አለኝ። እኛ ትምህርት ቤት ሃይማኖት የሌላቸው ልጆች አሉ። እነሱ ብዙ ጊዜ የሚጠይቁኝ ጥያቄ ሰው እንዴት ከሞተ እና ከተቀበረ በኋላ ይነሳል የሚለው ትምህርት ነው። እናንተ እንደዚህ ያላችሁ ታስተምራላችሁ ይሉናል። እኔም እንደደም ስላልገባኝ ላስረዳቸው አልቻልኩም። እሺ መልካም። ላነሳቸዋቸው ጥያቄዎቹ ሌሎች ጥያቄዎች ይቺ ንጽሕት ቤተክርስቲያን ለሁሉም መልስ አላት ሲሉ ከአበው አንደበት እንሰማለን። ባይገርማችሁ ይህ ብዙ ጊዜ የሚደጋገም ጥያቄ ነው። እንደውም አንዱ ጓደኛችን በቅርቡ የገጠመውን ሲናገር ነበረ። አንዱ እንደውም ይመስለኛል እንደው መሀል አደባባይ ላይ መናፍቅ ባይ ነው እንግዲህ ይታያችሁ። እንደው መሀል አደባባይ ላይ ሲሰብክ ከቆየ በኋላ ትንሽ ቆይቶ እንዴት ነው ቅዱሳን ከሞቱ በኋላ ዓለም ላይ ያለውን ሁሉ ማየት መስማት የሚችሉት ሲል ጠየቀ። ትንሽ ቆይትም ብሎ ደግሞ ለቅዱሳን መጸለይ ማለት ከሙታን ጋር መነጋገር አይሆንብን እንዴ በማለት ጠይቋል። እና እንደኔ አስተሳሰብ እነዚህ ሀሳብ ሰፋ ያለ ይመስለኛል። ነገር ግን ያው ከጊዜም አንጻር አጠር አድርገን ለማየት እንሞክራለን። መጽሐፍ ቅዱስንም መሰረት አድርገን ለማየት እንሞክራለን። መጽሐፍ ቅዱስ ላይ እግዚአብሔር የቅዱሳን አማላጅነት እንደሚወድ ተጽፏል። በዚህም በብሉይ ኪዳን ላይ ያለውን አንድ ታሪክ እናንሳ። በኦሪት ዘፍጥረት ምዕራፍ 20 ላይ የአብርሃምና የሳራ ታሪክ አለ። ታሪኩ ረዘም ያለ ቢሆንም አጠር አድርገን ጠቅለል አድርገን ስናየው አብርሃምና ሚስቱ ሳራ ጌራራ ወደምትባል ሀገር በሄዱ ጊዜ አቤልኬም የተባለ የዛ ዘመን ሀገረ ገዥ የነበረ ንጉስ ሳራ በጣም ቆንጆ ስለነበረች ቻያትና ለራሱ ለማድረግ ይወስዳታል። በዚህም ጊዜ እግዚአብሔር በህልም ይገለጥለትና የሰውየውን ሚስት መልስ፣ ነብይ ነውና ስላንተም ይጸልያል ትድናለህም ብሎታል። በዚህ ጊዜ እግዚአብሔር ስለ ቅዱሳን ብሎ ይቅር እንደሚል እናያለን። በሌላ ታሪክ ላይ ደግሞ እናየው። በኦሪት ዘኍልቍ ምዕራፍ 14 ላይ ሙሴ ስለ እስራኤል ህዝብ ሲለምን እንደ ቃለ ይቅር ብያለሁ ብሎታል። በዚህም ጊዜ እግዚአብሔር ስለ ቅዱሳን ብሎ ይቅር እንደሚል እናያለን። በሶስተኛ ጊዜ ደግሞ ሰልሰን እንየው። በሶስተኛ ጊዜ ደግሞ እግዚአብሔር አምላክ የቅዱሳን አማላጅነት እንደሚወድ በመጽሐፈ ምሳሌ ምዕራፍ 21 ላይ ተጠቅሷል። ቃሉም ጻድቅ ስለ ኃጥአን ቤት ያስባል ይላል። በአራተኛ ጊዜ ደግሞ ሰልሰን ስናየው በነቢዩ ዳዊት መዝሙር 33 ላይ የእግዚአብሔር ዓይኖች ወደ ጻድቃን ጆሮዎቹም ወደ ጩኸታቸውና በማለት ተገልጾልን እናነባለን። አሁን ችግሩ ምን ላይ መሰላችሁ?
የእግዚአብሔርን ቃልና የመጽሐፍ ቅዱስን ቃል እንደው አንድ ብቻ መስመር ወስዶ እንደ ሁለቱ ስብሐትና አንድ ብቻ መስመር ወስዶ ይሄ ማለት ነው ብሎ ትርጉም መስጠቱ ነው። እንደው የእግዚአብሔር በሚያውቀው አግባብ የሌለው ነገር ነው። ስለዚህም አይደል እንደ አባቶቻችን አንድምታ ጽፈው የሰጡን እንደውም ወደው ራሱ እኮ አይደለም ንባብ ይገላል ተረጓሚ ግን ያድናል የሚሉን። ስለዚህ ሀብቶቻችን እየጠቀምን በደንብ ሃይማኖታችንን ብናቅ ተገቢ ነው ብዬ አስባለሁ። ለዚህም እንዲሆን ዘንድ እግዚአብሔር የመረዳት ልቦናን እንዲሰጠን ጥበቡ እንዲሰጠን ዘንድ እግዚአብሔርን መለመን አስፈላጊ ነው። እኔ ደግሞ ስለ እመቤታችን አማላጅነት ላነሳችሁ ጥያቄ የተወሰነ ልበል። ስለ እመቤታችን ቅድስት ድንግል ማርያም አማላጅነት በዮሐንስ ወንጌል ምዕራፍ 2 ላይ የተጻፈውን የቃና ዘገሊላ ሰርግ ታሪክ ነኝ። ታሪኩን ሁላችንም እንደምናስታውሰው ቃና ዘገሊላ በተባለ ቦታ ሰርግ ተደግሶ በዚያ ሰርግ ላይ እመቤታችን ቅድስት ድንግል ማርያምና ቅዱሳን ሐዋርያት ተጠርተው ተገኝተው ነበር። የተጠራው እንግዳ በጣም ብዙ ሰው ስለነበር ድግሱ ሳያልቅ የወይን ጠጅ አለቀባቸው። የድግሱ አዘጋጆች በጣም ተጨነቁ። በዚህም ጊዜ እመቤታችን ቅድስት ድንግል ማርያም ጭንቀታቸውን አየች፣ ሐዘናቸውንም ተመለከተችና ወደ ልጇ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ዘንድ ጠጋ ብላ የወይን ጠጅ እኮ የላቸውም አለችው። ከዚያም ጌታችን ከአንቺ ጋር ምን አለኝ አላት። እዚህ ላይ ልጄ ሆይ አድርግላቸው ብለሽ ብትለምኚኝ ከአንቺ ከእናቴ ጋር ምን ጸብ ክርክር አለኝ ማለቱ ነው። ይህ አነጋገር ለእናቱ ያለውን ፍቅርና አክብሮት ለመግለጽ የተጠቀመበት ነው። ከዚያም እመቤታችን ወደ ሰዎቹ ሄደችና የሚላችሁን አድርጉ አለቻቸው። ጌታችንም ባዶ የወይን መጥመቂያ ጋር እንዲያመጡ አዘዛቸው። ውሃ ሙሉበት አላቸው። እመቤታችን እንደነገረቻቸው የሚላቸውን አደረጉ። በጋኑ የተሞላው ውሃ ወደ ወይን ተቀየረላቸውና እንግዶቻቸውን አስተናገዱበት። በእመቤታችን አማላጅነት የጎደለባቸው ሁሉ ሞልቶ በደስታ ተሞሉ። ይህ ታሪክ ይኸው በመጽሐፍ ቅዱስ ውስጥ ተጽፎ የምናገኘው ታሪክ ነው። ቅድም በብሉይ ኪዳን የተጻፉትን በብዛት ስናይ እግዚአብሔር ለቅዱሳኑ ምን ያህል ቅርብ እንደሆነና በጠሩት ጊዜ ምን ያህል ፈጥኖ እንደሚሰማቸው አይተናል። እናቱ እመቤታችን ቅድስት ድንግል ማርያምማ በጠራችው ጊዜ ምንኛ ፈጥኖ እንደሚሰማት ግልጽ ነው። እዚሁ ላይ ለመጨመር በሉቃስ ወንጌል ምዕራፍ 1 ላይ ቅዱስ ገብርኤል እመቤታችን ቅድስት ድንግል ማርያም በጸጋ የተሞላች ወይም በእግዚአብሔር ፊት ጸጋ ያገኘች መሆኗን መስክሯል። ይህም አማላጅነቷን ያጠነክራል። ሌላ ሮቤል ለትንሣኤው ላነሳው ጥያቄ በቆሮንጦስ ሰዎች ምዕራፍ 15 ቁጥር 36 ላይ አንተ ሞኝ አንተ የምትዘራው ፍሬ ሳይሞት ሳይፈርስ ሳይበሰብስ ፍሬ እንደማያፈራ አታይምን ይላል። ሰውም እንደዚሁ ነው። ዘር በስብሶ አዲስ ዘር ይተካል። ሰውም ስጋው አፈር ከሆነ በኋላ ይነሳል። እሺ፣ ለእነዚህ ጥያቄዎቻችን በጣም ጥሩ መልስ ነው የመለሳችሁልን። ግን አንድ ሌላም ጥያቄ አለኝ። በወንጌል ላይ ተጽፎ እንደምናገኘው ጌታችን በ30 ዓመቱ ነው የተጠመቀው። ታዲያ እኛ በልጅነታችን የምንጠመቅበት ምክንያት ምንድን ነው? ይሄማ እንዴት መሰለ፣ እርግጥ ነው ኢየሱስ ክርስቶስ የተጠመቀው በ30 ዓመቱ ነው። ነገር ግን ሌሎቻችንም በ30 ዓመት ሳይሞላን መጠመቅ አይገባንም ማለት አይደለም። በብሉይ ኪዳን ላይ ይሄ 30 ዓመት ለትላልቅ ኃላፊነቶችና ለካህነት የታጨበት እድሜ ነው። ንጉስ ዳዊት ንጉስ የሆነበት በ30 ዓመቱ ነው። ዮሴፍም ለትልቅ ኃላፊነት የታጨው በ30 ዓመቱ ነው። ስለዚህ ኢየሱስ ክርስቶስ በ30 ዓመት መጠመቁ የመሲህነቱን አገልግሎት ለመጀመር ነው። በማቴዎስ ወንጌል ምዕራፍ 18 ላይ ሐዋርያት ጌታችን መድኃኒታችን ኢየሱስ ክርስቶስን መንግስተ ሰማያት ባለ ሁሉ ማን ይበልጣል ብሎ በጠየቁት ጊዜ ህፃናትን ጠርቶ እንደነዚህ ህፃናት ተመልሳችሁ ካልሆናችሁ በስተቀር መንግስተ ሰማያትን አትወርሱም ብሏቸዋል። በሌላ ታሪክ ላይ ደግሞ ሐዋርያት ህፃናትን ወደ ጌታችን ሲመጡ በከለከሏቸው ጊዜ ተዉ፣ አትከልክሏቸው፣ መንግስተ ሰማያት ለእነዚህ ላለች ነትና በማለት ተናግሯል። ስለዚህ ይሄ 30 ዓመት ካልሆኑ መጠመቅ አይገባቸውም የሚለውን የሚያፋርስ ይመስለኛል። አይደለም እንዴ? እሺ፣ ግን ታዲያ 40 እና 80 ቀን እነርሱስ ከየት መጡ? እሺ፣ እኔ ልመልስ ይሄንን። እንግዲህ 40 እና 80 ቀን በመጽሐፍ ቅዱስ ላይ የተጻፈልን ትልቅ ስርዓት ነው። ይህንን ስርዓት ደግሞ አባቶቻችን ሲሰሩልን ጸጥ ብለው በዘፈቀደ ሳይሆን
ሁሉም በስርዓት የተሰራ ነው እና ይሄንን ደግሞ በደንብ ለመግለጽ ከመጽሐፍ ቅዱስ ላይ ኦሪት ዘሌዋውያን ምዕራፍ 12 ላይ ያለውን ቀጥታ ቃሉን አነብላችኋለሁ። እንደውም ቶማስ አንተ መጽሐፍ ቅዱስ ይዘሃልና እስቲ ከሱ ብታነብልን። እሺ ምን ነበር ያልሽው? ኦሪት ዘሌዋውያን ምዕራፍ 12 አጭር ስለሆነ ሙሉውን አንብብልን። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት። እንደ ሕማማ መርገም ወራት ትረክሳለች። በ8ኛም ቀን ልጁ ከስጋ ሽለፈት ይገረዝ፣ ከደሟም እስክትነጻ 33 ቀን ትቀመጥ። የመንጻቷ ቀንም እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ። ሴት ልጅን ብትወልድ እንደ መርገሟም ወራት 2 ሳምንት ያህል የረከሰች ናት። ከደሟም እስክትነጻ ድረስ 66 ቀን ትቀመጥ። የመንጻቷ ወራትም በተፈጸመ ጊዜ ለወንድ ልጅ ወይም ለሴት ልጅ የ1 ዓመት ጠቦት ለሚቃጠል መስዋዕት፣ የርግብን ግልገል ወይም ዋኖስ ለኃጢአት መስዋዕት ወደ መገናኛ ድንኳን ደጃፍ ወደ ካህኑ ታምጣለት። እርሱም በእግዚአብሔር ፊት ያቀርበዋል፣ ያስተሰርይለታል። ከደሟም ፈሳሽ ትነጻለች። ወንድ ወይም ሴት ለምትወልድ ሴት ሕጉ ይህ ነው። ጠቦት ለማምጣት ገንዘቧም ያልበቃት እንደሆነ 2 ዋኖሶች ወይም 2 የርግብ ግልገሎች፣ አንዱን ለሚቃጠል መስዋዕት ሌላውን ለኃጢአት መስዋዕት ታቀርባለች። ካህኑም ያስተሰርይለታል፣ እርሷም ትነጻለች። እሺ ቃሉ ያሰማልን ቶማስ። እንግዲህ አሁን እንደሰማነው መጽሐፍ ቅዱስ ላይ ያው በጣም ብዙ ነገር እንማራለን። አሁን ቶማስ ካነበበልን ውስጥ ራሱ በጣም ብዙ እንማራለን ማለት ነው። በደንብ ደግሞ ለማብራራት አሁን ውስጡን አብረን እናያለን ማለት ነው። እሺ ቶማስ እንግዲህ ኦሪት ዘሌዋውያን ምዕራፍ 12 ላይ እንዳነበበልን አንድች ሴት አንድ ወንድ ልጅ ብትወልድ ለ7 ቀን የረከሰች ናት ይላል። እስክትነጻም ድረስ 33 ቀን ወደ መቅደስ አትግባ ይላል ማለት ነው። ስለዚህ አሁን ደግሞ ትንሽ ሂሳብ እንሰራለን ማለት ነው። 33 ሲደመር 7 ስንት ይሆናል? 40። አዎ 40 ይሆናል ማለት ነው። ስለዚህ 40 ቀን እንደዚህ አገኛን ማለት ነው። ከዛ ደግሞ የሴቷን ደግሞ ስናይ አንዲች ሴት ልጅ ብትወልድ ለ2 ሳምንት ወይም ደግሞ ለ14 ቀን የረከሰች ናት። ለ66 ቀናትም ወደ መቅደስ አትግባ ይላል ማለት ነው። እንደ ቅድሙ ደግሞ አሁን እነዚህንም ስንደምራቸው ስንት ይሆናል? እስቲ የሚመልስ 80 ይሆናል ማለት ነው። ስለዚህ 40 እና 80 እንደዚህ ተገኘ። እንዳነበበልን ደግሞ በካህኑ አማካኝነት መስዋዕት እንድታቀርብ ያዛል። በሐዲስ ኪዳን ደግሞ እውነተኛ መስዋዕት በመሆን እኛን ያዳነን መድኃኒታችን ኢየሱስ ክርስቶስ በመሆኑ ልጆች ከተጠመቁ በኋላ ቅዱስ ቁርባንን ይቀበላሉ ማለት ነው። ስለዚህ ስርዓቱ ይሄንን ይመስላል። እዚህ ላይ ትንሽ ለመጨመር አዳም ከተፈጠረ ከ40 ቀናት በኋላ እና ሔዋን ከተፈጠረች ከ80 ቀናት በኋላ መላእክት የብርሃን ልብስ አልብሰው ወደ ገነት እንዳስገባቸው ተምረናል። ይህም እንደውም ግን ለአባቶቻችን ክብር ይገባቸዋል። በዚች ቅድስት ተዋህዶ እምነት ውስጥ የሚነሱ ጥያቄዎች በሙሉ መሰረት አስይዘው ስላስረክቡን፣ አሁንስ ግን እንዴት ነው? ግልጽ ሆነላቸው 40 እና 80 ቀን ጥምቀት? አዎ አሁን ተረድቻለሁ። እግዚአብሔር ይስጥልኝ። አዎ እኔም በደንብ ገብቶኛል። እንደዚህ መጽሐፍ ቅዱሳዊ መልስ ስትሰጡን ነው በደንብ የገባኝ። እግዚአብሔር ይስጥልኝ። ውስጣችን ለተነሱብን ጥያቄዎች መልስ ያገኘን ይመስለኛል።
አያችሁ፣ ይህች ቅድስት ተዋሕዶ እምነታችን በቅዱሳን ሐዋርያት መሰረት ላይ የታነጸች ስለሆነች ለሚነሱ ጥያቄዎች ሁሉ መልስ አላት። ደግሞ መልሷ መጽሐፍ ቅዱሳዊ ነው። እናንተ ግን እዚህ ያለውን ትምህርት በትክክል ሳትከታተሉ ለምን ወደ ፕሮቴስታንት ጓደኞቻችሁ ጋር ሄዳችሁ ለመማር ፈለጋችሁ? መጀመሪያ የሌላ አስተምህሮ ከማየት በፊት ስለ ራስ ሃይማኖት ጠንቅቆ ማወቅና መረዳት ያስፈልጋል። እንዴ እኛ እኮ አንድ ቀን ብቻ ነበር ሄድ ነው፣ ግን ስንሄድ እኮ የእነርሱ አቀራረባቸው በጣም ደስ ይል ነበር። እነርሱም ቅዱሳኖች አያማልዱም እና ስለ ጥምቀት እናንተ ጋር ያለው ትምህርት ትክክል አይደለም እያሉ በደንብ ሲያስረዱን ነበር። በደንብ ሲያስረዱን እኛም አመናቸው። አሁን ግን ከዚህ ቀን በኋላ እኛ እነርሱ ጋር ሄደን አንማርም። እነርሱ ከፈለጉ እኛ ጋር መጥተው መማር ይችላሉ። አሁን ግን ትምህርቱ ካልገባን እዚህ የራሳችንን መምህራንን ነው መጠየቅ አለብን። አዎ ቶማስ እንዳለው እኛ ከዚህ በኋላ ወደዛ አንሄድም። ወደፊት ግን እንደዚህ በወር አንድ ቀን መርጠን ቤታችን ርዕስ መርጠን ተዘጋጅተን እዚህ መተን የምንማማርበት ፕሮግራም ብናዘጋጅ ምን ይመስላችኋል? አዎ በጣም ጥሩ ሀሳብ ነው። ተዋሕዶ ንጽሕት ቅድስት እምነታችን ተዋሕዶ ንጽሕት ቅድስት እምነታችን ኑሪ ለዘላለም ተከብረሽ በአምላካችን ተከብረሽ በአምላካችን ኑሪ